እሺ መቅበጥ አይቻልም። ተወዳጆች ሁለቱን ላስተዋውቃችሁ። ከታናሽ የቤት የመጨረሻ ልጅ ማለት ነው። ከቤት የመጨረሻ ልጅ እንጀምራለን። እሷን ላስተዋውቃችሁ። መጀመሪያ ከወንበሬ ልነሳ። እሺ ናይስ ዚቁሽ እሺ ተወዳጆች፣ እሺ ትርሲት ትባላለች። የፈለገ አትናቴዎስ ታናሽ የመጨረሻ ልጅ ነች። ሶ ሺ ኢዝ ማይ ሲስተር። መንገድ ላይ አላስፈላጊ ቃላቶች ስትናገር የነበራችሁ ወንድሞች ነገሩን በውስጥ እናወራለን። ኤኒዌይስ ራስሽን አስተዋውቂ። ማነው ትባያለሽ? የት ነው የምታገለጊው? በደንብ እስኪ አስተዋውቂያቸው። ትርሲት እባላለሁ። በዩዘር ኔም ቲክታክ ፕላትፎርም ላይ ትርሱ ዘወተ ብርሃን በሚል ነው ያለሁት። ድገሚ እስኪ። ትርሱ ዘወተ ብርሃን። እስኪ ትርሱ ዘወተ ብርሃን። እሺ ቀጥይ። እኔ አሁን ላይ የሚሰራው መንፈሳዊም ዓለማዊም ማድረግ የሚሰራው ስራዬ የቤተክርስቲያን የዜማ መሳሪያዎችን አስተምራለሁ። ከከበሮ፣ በገና፣ ክራር፣ ዋሽንት፣ መሰንቆ የመሳሰሉትን አስተምራለሁ እና የፈለገ እህት ነኝ። እሺ በገና ታስተምሪያለሽ? አዎ። ስንት ዓመት ሆነሽ በገና ስታስተምሪ? በገና በማስተማር ከ5 ዓመት በላይ ሆኖኛል። በገና ላይ ያሉ እነሱን እያየሻቸው በገና ላይ ያሉ የአደራደር ስልቶችን በደንብ በማጥናት ከዛ በኋላ ደግሞ እነሱን ደግሞ ለሌሎች እህቶች ወንድሞች በደንብ እንዲስፋፋ ይሄ መሳሪያ ባለው በዛ ስራ ዘርፍ ላይ ነው በደንብ አተኩሬ የሚሰራው ማለት ነው። መልካም። እሺ እናመሰግናለን። ማንን በል ስምሽ ማን ነበር? ትርሱ ዘወተ ብርሃን። አይ ትርሲት። ኦኬ ትርሲት። እሺ በጣም እናመሰግናለን። እግዚአብሔር ያክብርልን ስለመጣሽ። ቀስ ብለሽ ተነሻው። ሌላ ጊዜ ደግሞ ሳሉ እዚሁ በላይ ተቀመጫለሽ። እሺ ቆይ በስልክሽ ግቢና እዚሁ ላይ ያሉ ሰዎች ፎሎ ያደርጉሻል። አሁን የልብሱን እኔ ደግሞ ሳልኖር እዚሁ በላይ ተቀመጡ አሏችሁ።